ኢትዮጵያውያን እስቲ አንድ ጊዜ በየሃይማኖታችሁ ሰይጣንን አባሩት። ይሄ ሰው ሲሳይ ዴኔቦ ይባላል። በኢትዮጵያ እግር ኳስ ውስጥ ሰይጣን ገብቷል፣ ሰይጣን አለ። ሲሳይ ዴኔቦ እንግዲህ የወንጂ ስኳር ተጫዋች የነበረ ነው። በኢትዮጵያ እግር ኳስ ውስጥ የተመላለሰ አጥቂ ነው። በዓለም ላይ ሊጠፉ ካሉ አጥቂዎች መካከል አንዱ ነኝ አለ። የባሰው ነገር ደግሞ የተለያዩ አጥቂዎች የተለያዩ ኳሊቲ አላቸው። ከዛ መካከል ትልቁ ኳሊቲ በቴስታ መጥቶ ማስገባት ነው አለ። በኢትዮጵያ እግር ኳስ ውስጥ ግን ይህንን ኳሊቲህን የሚነጥቅ ሰይጣን አለ፣ ወስዶ ለሌላ አጥቂ የሚሰጥ። ስሙን አልጠቀሰልን። የሆነ ውጭ ሀገር የሚጫወት ኢትዮጵያዊ የኔን ኳሊቲ ሰይጣን ነጥቆ ለሱ ሰጥቶታል አለን። የኢትዮጵያ እግር ኳስ የማያድግበትን ምክንያት አሁን ገባን። እና ለምንድን ነው እነ ሮናልዶን እነ ሜሲ ያላቸውን ኳሊቲ ነጥቀን የአፍሪካ ዋንጫ ለምን አንበላም? እንደዛ ከሆነ ይባስ ብሎ ምን ቢል ጥሩ ነው? የልጁን ጭንቅላት ተጠቅሞ አለ። በኢትዮጵያ እግር ኳስ ውስጥ ያለ ሰው የልጁን ጭንቅላት ተጠቅሞ ማስትሬት ዲግሪ የተማረ አባት አለ። በስመ አብ አትሉም? በየሃይማኖታችሁ በስመ አብ በሉና ሰይጣንን አባሩት። ለዚህ ነው ለካ በእንደዚህ አይነት ህሳቤ ይዘን የኢትዮጵያ እግር ኳስ አጥቂ ውስጥ የኢትዮጵያ እግር ኳስ ውስጥ እንደዚህ አይነት ከንቱ የሆኑ ሰዎች እያሉ ነው ለካ ኢትዮጵያ እግር ኳስ የማያድገው ጎበዝ። እና ሰባተኛ ሚዲያ ላይ ሁሉንም ተከታተሉት። አስቂኝ ነው፣ በጣም አስቂኝ ማለት ነው። እና ይኸውላችሁ ይሄንን ይዘን ነው እንግዲህ የአፍሪካ ዋንጫን ካላዘጋጀን የምንለው። በዚህ አጋጣሚ ከስር ያረክላችሁ ቃቱል ቅባትና ዘይት ነው። የመኪና ቅባትና ዘይት ባለውለታዬ ነው፣ ማስታወቂያ አይደለም፣ ባለውለታዬ ነው። ኢትዮጵያ ውስጥ የቅባትና የዘይት የገበያ ችግር የለም፣ የአቅርቦት ችግር ነው ያለው። ስለዚህ የቸገራችሁ ሰዎች፣ መግዛት የምትፈልጉ ሰዎች በተቀመጠላችሁ ከስር ሃሽታግ ላይ ባስቀመጥኩላችሁ አድሬስ እና ስልክ ቁጥር ሄዳችሁ በጅምላ ቢሆን ይሻላል፣ ሄዳችሁ መግዛት ትችላላችሁ። የጥራት ጉዳይ ካላችሁ የተጠቀመ ሰው ጠይቁ ወይም ተጠቅማችሁ ሞክሩት ለማለት ነው። ይህ ማስታወቂያ አይደለም፣ ግን የሰይጣኑን ነገር እንዳትረሱ። ኳሊቲን ነው የሚወስዱት። ምን ማለት ነው? ኳሊቲን ነው የሚወስዱት ማለት አሁን እኔ ገዳም ሆኜ በነበረበት ሰዓት አንዳንድ ጊዜ የምሰማቸው ነገሮች በጣም የሚከብዱ ናቸው። ከሀገር ውጭ የሚጫወት አንድ ተጫዋች ነበረ። እሺ ለካስም የዚህ ኳሊቲ ባለቤት እኔ ነበርኩኝ። ማለት ልጁ እዛ በሚጫወትበት ሀገር በቴስታ አግብቷል። እሺ በሄዲንግ አግብቷል። ከዛ ምን ይለኛል፣ የዚህ ባለቤት እኮ ነው ያለው፣ የዚህ ባለቤት እኮ አንተ ነህ። የምርህን ነው? ይሄን ብቻ አይደለም ሲስ የምርህን ነው